Hey, we are about to explore one of the oldest church in Oslo, Kolstava. I'm in the public transport. Stay with me. ተመልካቾቼ እንግዲህ ዛሬ በኦስሎ በጣም ጥንት የሚባለውን ቤተክርስቲያን ለመጀመሪያ ጊዜ አብረን ያለን። አሁን የህዝብ ትራንስፖርት ውስጥ ነኝ። መንገዱን እያየን መሀል ላይ ባስ ቀይራለሁ። አብራችን ቆዩ። እንደምታዩት እንግዲህ ተመልካቾቼ በረዷማ ሲዝን ነው። በጣም ቀዝቃዛ ነን። የሚቀጥለውን እንግዲህ አሁን የቀላል ባቡር ውስጥ ነኝ። በባስ ነው መሄድ ያለብኝና ባስ ደግሞ እዚህ ጋር ወርጄ እቀይራለሁ። እስቲ የቆመች ነው። አብራችሁ ይቆዩ። እንግዲህ ተመልካቾቼ እንደምታዩት ከተማው ጸጥ ያለ ነው። ብዙ ጊዜ በረዶ ዊንተር ሲዝን ስለሆነ እዚህ ጋር ቆሜ ደግሞ ባስ ትመጣለች። ባሷን ጠብቄ ቀጥታ ቢግዶይ እንግዲህ ለማታውቁ ሰዎች የኖርዌይ በጣም ውድና ሀብታም ማህበረሰብ የሚኖርበት አካባቢ ነው። በጣም የተረጋጋ ሰፋፊ ቪላዎች የሚኖርበት ነው። እዛ ቦታ ላይ እጅግ በጣም ጥንታዊ የሆነ ቤተክርስቲያን አለ። እሱን ደግሞ አሳያቸዋለሁ። አብራችሁ እንግዲህ እንደምታዩት እዚህ ጋር ቆሜ ቀጥታ ባሱ ይመጣል። We are in Kongsgård. Ladies and gentlemen, we are closest to Goldstaff Church. ክቡራን ተመልካቾቼ የንጉሱ እርሻ ቦታ የሚባለው ቦታ ላይ ደርሻለሁ። እንግዲህ ወርጃለሁ። ወደ 3-4 ሜትር ነው እንግዲህ ከፊት ለፊቴ የምታዩት። አሁን ከፊት ለፊቴ የምታዩት ይሄ በበረዶ ስለተሞላ ነው። የንጉሱ እርሻ ነው። እዚህ ጋር የንጉሱ ቤት አለ መኖሪያ። ይሄ የምታዩት ነጩ ዝም ብሎ በረዶ ሳይሆን በጣም ትልቅ ይዞታ የንጉሱ እርሻ የሚገኝበት ነው። እስቲ በእግሬ ደግሞ እየተራመድኩኝ ያለውን ቤተክርስቲያኑን በጣም ጥንታዊ የሆነውን እየፈለግኩት እሄዳለሁ። Hello everyone, I'm looking for the church. እንግዲህ አሁን እየቀረብን ነው ወደ ጎልስታቨ ቤተክርስቲያን። በጣም ጥንታዊ እንግዲህ በ18ኛው ከዛም በላይ ደግሞ ተቃጥሎ እንደተሰራ ይነገራል። እዛ አካባቢ ላይ ደርሰናል። ይኸው ከመግቢያው እንደምትመለከቱት ፎልክ ሙዚየት ይባላል። ወደዛ ነው ሊሆን የሚችለው አይ ቲንክ። በዚህ ጋር እግረኛ መንገድ ስለሌለው ቀጥታ በዚህ ጋር ሊሆን እንደሚችል እያሰብኩኝ ቀጥታ እንሄዳለን። አብራችሁን ቆዩ። እስኪ ያለውን ነገር እንዳለ አሳያችኋለሁ ማለት ነው። ተመልካቾቼ እንደምታዩት ነው ቤተክርስቲያኑ። መግቢያው ይሄንን ይመስላል። አልተከፈተም ማለት ነው። ሰዓቱ ትንሽ እርሊ ነው መሰለኝ የመጣሁበት እንትን ወደ ውስጥ ይሄንን ይመስላል። ውስጡ ይታየኛል። በጣም ታሪካዊ ቤተክርስቲያን ከውስጥ ይታየኛል። እስቲ አካባቢ ላይ እስኪከፈት ምን ምን ነገር አለ የሚለውን ዞር ዞር እያልኩ አሳያችኋለሁ። ሰው ሰላም እያልኩኝ ነው መንገድ ላይ። ወደዚህ አካባቢ ኦስካር ሃል ይላል። ኦስካር ሃል ምን እንደሆነ አላወቅኩም። ሃል ማለት አዳራሽ ነው። የኦስካር አዳራሽ ተመልካቾቼ፣ ኦስካር ሃል ዋው፣ በጣም የሚገርም ነው። Hello everyone, this is Oscar Hall. The sign Oscar Hall was built by King Oscar ይላል። It's already written ይላል። ይኸው እንደምታነቡት so if you read it, okay. The palace is surrounded by park which is landscape in the romantic style with paths and fountains ይላል። 1807-1876 is built. የፈለኩት ነው አሁን ኦስካር ሃልን ያኛው ጎልስታቨ ቤተክርስቲያን ውስጥ ሲከፈት እዚህ ጋር ታዋቂ ኦስካር የንጉስ ኦስካር ሁለተኛ የሱ አዳራሽ የሚባለው አለ። እስቲ በእግሬ እሱን አይቼ እስከዛኛው ይከፈታል። መሀል ላይ እንደምታዩት ህፃናቶች የበረዶ እንግዲህ የሚቀጥለው ወር በጣም ታዋቂ ሆነው ሆልም ኮለን የዓለማችን ኦሎምፒክ እና አገር አቀፍ የሺ ውድድር የሚካሄድበት ሲዝን ስለሆነ በተለያዩ ቦታዎች እንደዚህ እየመጡ ከነ ቤተሰቦቻቸው በረዶ
መንሸራተትን ያዘወትራሉ ማለት ነው። የማታውቁ ሰዎች በጣም ኖርዌይ በበረዶ ስፖርት እንደ ብዙ የአውሮፓ ሀገሮች እንደዚሁም ደግሞ በበለጠ ኢትዮጵያ በአትሌቲክሱ እንደምትኮራው ኖርዌዥያኖች በበረዶ ስፖርት በጣም ፕራውድ ያደርጉበታል። የማይበገሩ ዓለም ኦሎምፒክን ወርልድ ሻምፒዮናን በበረዶ ስፖርት የዊንተር ስፖርት የሚባለውን እንግዲህ በዓለም ላይ ተጽዕኖ የፈጠሩ አይረን የሚባሉ ማለት ነው። በቃ ይሄ ጎት እንደሚባለው ሮናልዶ ልክ እንደዛው ጎት የሚሏቸው በጣም ጠንካራ የበረዶ ተወዳዳሪዎችን ያፈራች አሁን በማፍራት ላይ ያለች ሀገር ነች። ላይክ እንደ ባህላዊ ስፖርት ነው። ተመልካቾቼ እንግዲህ አሁን የምንገኘው በጣም ይሄ ቦታ በግብርና ይኸው የምታዩት ቦታ እንዳለ ገበሬ እርሻ የሚያርሱበት ጎር ማለት እርሻ ቦታ እንደማለት ነው። ኪንግስ ጎርድን ያለነው አካባቢ ቢግዶ ይባላል። የንጉሱ የእርሻ ክልል የእርሻ ቦታ እንደማለት ነው። እዛ ቦታ ላይ እንግዲህ ሙዚየሙ እዛ ነው የሚገኘው። የአይሁዶች ሙዚየም አለ ትንሽ አለፍ እንዳለን፣ ዛሬ ክፍት ስላልሆነ ነው። ይሄ ግን ኮንግ ኦስካር ሆል ይባላል። የንጉስ ኦስካር አዳራሽ የሚባለው ነው። ወደ እሱ ለመሄድ እንግዲህ የፈለግኩት ነው ተመልካቾቼ። ያሰብኩት ጉልስታቭ ቤተክርስቲያን ትንሽ አሁን ባለውበት ሰዓት ላይ ስላልተከፈተ ከዛ አጠገብ ያለውን እንደው በጣም ይሄ ቦታ በዊንተር በበረዶ ሲዝን የራሱ ውበት አለው። በበጋ ደግሞ ብትመጡ በጣም የተለየ ውበት ኤደን ገነት የመምሰል ነገር አለው ተመልካቾቼ። እዚህ ቦታ ላይ ዊንተር ነው ብሎ ሰዎች ቤታቸው አይቀመጡም። የተለየ የዊንተርን የበረዶን የሚወክል ስፖርትን ያዘወትራሉ ማለት ነው። እስቲ እየቀረብን ነው አሁን ኦስካር ሆል የኦስካር አዳራሽ የተባለውን ትንሽ እንደተራመድን እናገኘዋለን። ታች ቆይ are almost closest to Oscar Hall. My plan was Gustav Church, but it's not open yet. I'm about to wait. Until then, I will show you Oscar Hall. King Oscar. The Hall of King Oscar. The area is closest to farm. This area is surrounded by king farms. But in winter, it's full of snow. Oh, I'm coming the wrong season, guys. Oscar Hall is only open, it's written, from May to August. So it's almost summer season. So if you travel to Norway to visit Oscar Hall, only in summer season. It doesn't open in winter. So I'm coming the wrong season. But this is not my goal. My goal was here is Oscar Hall. It's amazing, yes? በጣም ነው የሚያምረው እንደምታዩት ኦስካር ሃል ውስጡ ምን ያህል የራሱን የተለየ ውበት እንዳለው እንደምታዩት ነው ተመልካቾቼ። ይሄ አሁን ያለንበት ቦታ ራሱ በረዶ ስለለበሰ እንጂ በበጋ እንደዚህ ነው የሚያምረው። እንደዚህ ውበት አለው። ቅድም መግቢያው ከዛ በርቀት እንዳስነበብኳችሁ ነው። እንግዲህ ተመልካቾቼ ኦስካር ሃል አልተከፈተም። ጉልስታቭ ነው የኛ ጎላችን ዛሬ። በጣም ለማየት የጓጓሁት ጉልስታቭ በጣም ጥንታዊ በኖርዌይ ላይ እንደዚሁም በኦስሎ ላይ እጅግ ጥንታዊና ታሪካዊ የሚባል ቤተ ክርስቲያን እሱን ለማየት ነው የጓጓሁት። እንግዲህ ከ15 ደቂቃ በኋላ ይከፈታል የሚባል ነገር አለ። እሱ ልክ ሲከፈት ደግሞ ቀስ ብለን ደግሞ እናየዋለን ተመልካቾቼ። እንግዲህ በጣም ይቀዘቅዛል አየሩ፣ በረዶ ነው። ነገር ግን ኤክስፕሎር ማድረጌን አልተውኩም ጋይስ። ማይ ጎል ዋዝ Gustav Church, but I'm not quite sure it's open. But I'm surrounding the area looking for what a new experience for me and for you guys. This is in Kongsgård, King Oscar area. The area is surrounded a lot of farms, a lot of activities, a lot of large houses, guys. So stay with me. We are on the head to Gustav.
ያው ተመልካቾቼ እንግዲህ እየተመለስን ነው። ጉልስታቭ ይከፈታል 11 ሰዓት ነው እንዳየሁት የሚከፈተው። እስከዛው እንግዲህ በዚህ በረዶ ወክ እያደረግን ሌላ ምን አዳዲስ ነገሮች አሉ አካባቢ ላይ የሚለውን እያየን እንሄዳለን። አብራችሁን ቆዩ። ቀጥታ እየፈለግነው ነው። አሁን እዚህ ጋር ደግሞ ምንድን ነው እያየ ያለው ተመልካቾቼ? ቢግዶይ ኮንግስ ጎርድ ይላል። የንጉሱ ቢግዶ የሚባል የቦታው ስም ነው እንደነገርኳችሁ። የንጉሱ የግብርና ከግብርና ውጤት የሆኑ እዚሁ የታረሱ ነገሮች እንዳሉ ያመለክታል። I'm about to explore the King's Farm products. Guys, wow, chicken, okay. What a nice farm. እንግዲህ እንደምታዩት ዶሮዎች፣ እኔ ዶሮ በተፈጥሮዬ ከልጅነቴም በጣም ወዳለው ተመልካቾቼ። ሂር ኢዝ ዘ ኪንግስ ጎርድ። ኦ ማይ ጋድ፣ በጣም ነው ዶሮ የምወደው። ባይዘዌ ምናልባት እንትን ያላችሁ ሰዎች ይሄ እንግዲህ ቀን ላይ የሚውሉበት ነው። ብዙ ጊዜ ዶሮ ተለቀው የሚኖሩና ቤት ውስጥ የሚኖሩ ተብሎ ነው። እንቁላል ራሱ ስገዙ ከጤና ጋር ብዙ አይነት እንቁላል ነው እንግዲህ ያለው እንደምታውቁት ተመልካቾቼ። እነዚህ ዶሮዎች ኢንጆይ እያደረጉ ነው እንግዲህ ተመልካቾቼ። እዚህ ጋር ካፌ ነገር እንዳለ አያለው። ሆኒ እንቁላል ማለት ነው። እንቁላል ነገሮች እዚህ ጋር መግዛት ሲፈልግ ሰው መጥቶ ይገዛል። ውስጡ ግን እንዴት እንደሆነ እስቲ ቆይ ይገባል አይገባ የሚለውን ገብቼ ልጠይቅና እንትን እላለሁ። አብራችሁ ይህ እንደምታዩት የህዝብ ፓርክ ኤሪያውን በፎቶ ለማስቀመጥ ሞክረዋል። እንደምታዩት እንደ ብዙ ሀገሮች ዊንተር ላይ ሰው የሚባል አታውም፣ ራሳችሁ ናችሁ እንትን የምትሉት ቅዝቃዜም ስለሚሆን፣ እንደዚህም ደግሞ ከኖርዌይ ባህል አንጻር ሰው በጣም እንትን ያለ ነው። ፋርሙ እንዳለ የተዘጋ ነው። ይሄ የምታዩት እንዳለ የግብርናው ቦታ ነው ተመልካቾቼ። ውስጡ ፋርሙ ላይ ምን አለ የሚለውን ነገር እስቲ ዝም ብዬ በጀርባው በኩል ይሄ የምታዩት ራሳቸው የሚያበቅሉት ፋርም ነው። ዚስ ኢዝ ዘ ኪንግ ፋርም ዋን ኦፍ ዘ ፕሮዲውሲንግ ሂር ጋይስ ኢትስ ኦልሞስት some it look like camp, but I'm not quite sure on the right. Yes, I'm around and come back. ተመልካቾች እንግዲህ ዞሬ በሌላኛው አቅጣጫ ገብቻለሁ። ምንድነው እስቲ ገብቼ ካፌ ነገር አለው። ሃይ here is cafe. I meet a guy. One of the guy he's working here is a nice guy. He told me there is a cafe, but it's almost they're waiting for open for now. So I don't want to stay here. So I'm looking for Gustav Church on the big road because I'm standing the wrong gate of Gustav. I'm on the way to. By the way, this area, almost all products came from the farm. So if you use it, the restaurant, the cafe, everything produced here. So that's the most healthy, and you have advantage. If you came to visit here, you get a lot of organic food. ተመልካቾቼ እንግዲህ አሁን ያሳየኋችሁ ይሄ ዶሮዎቹ የግብርና ቦታ እርሻም ስላለው የምታገኙት ምግብ በጣም እንግዲህ ተመልካቾቼ ጤነኛ የሆነ ምግብ ነው። ከብዙ ነገር አንጻር እዚሁ በግብርና የንጉሱ ፋርም የንጉሱ ግብርና ከሚባለው ቦታ የሚመረት ነው። እሱን እንትን እንዳላችሁ ቀጥታ ትገባላችሁ ማለት ነው። እንግዲህ አሁን ጉስታቭ ቸርችን በሌላኛው አቅጣጫ ነው መግባት የነበረብኝ። ካፌ የሚሰራው ልጅ እንደነገረኝ ከሆነ ቸርቹ የሚገኘው በመግቢያው በሌላኛው አቅጣጫ ነው ብሎኛል። እኔ በተሳሳተ መንገድ ላይ ነበረ የሄድኩት የነበረው። እስቲ አሁን ቀጥታ በሌላኛው አቅጣጫ ደግሞ
ቸርቹን ለማየት እየሄድኩኝ ነው። በመሀል ደግሞ እንደምታዩት ተመልካቾቼ ብዙ ሰው የበረዶ መንሸራተት የሚወዳደርበት ቦታ አለ ማለት ነው። ይኸው እንደምታዩት ሰው በረዶ የመንሸራተት ነገር አለው ተመልካቾቼ። እንግዲህ መሀል ላይ በተሳሳተ መንገድ ስለመጣው የበረዶ የሚጫወቱትን ስፖርት በዛው አይተን ቀጥታ ወደ ጉልስታፍ ቸርች መግቢያ ወዳለው መንገድ እየሄድን ነው። አብራችሁ ይቆዩ። እዛ ላይ ደግሞ ቅዝቃዜ ስላለው ቦታው ከመጠላለፉን ባሻገር አየሩ በጣም ከመቀዝቀዙ የተነሳ ቻለኝ አቅም አቅጣጫውን ተከትዬ ጉልስታፍ ቸርችን ለማየት እየሞከርኩ ነው። ኖርዌይ ላይ ተመልካቾቼ እንግዲህ ኖርዌይ ላይ ብዙ ጊዜ ሰው ተራራ መጓዝ እንደ ቅዝቃዜ ሀገር ስታስቡት ላይፍን ምንድነው አዳፕት የማድረግ የመላመድ ከልጅነት በረዶ ላይ ስለሚያስተኟቸው በረዶን የመናፈቃውን ለምሳሌ ሙቀት ሀገር የተወለድን ያደግን ሰዎች በረዶን ስናይ እንደምንለው እነሱ ደግሞ በረዶም ካልመጣ እንደዛው ሙቀት እንደሚወዱ በረዶም ካልመጣ በጣም እንደሚያዝኑ ነው የምነግራችሁ። ምክንያቱም ማንኛውም ነገር በሰው ህይወት ውስጥ አዳፕቴሽን ነው እንደምታውቁት የመላመድና የመያዝ ነገር ስለሆነ ብዙ ጊዜ ያዝናሉ ማለት ነው እና የተለየ አክቲቪቲ ነው የሚያደርጉት እንደምታስቡትም አይደለም። እንግዲህ ይኸውና ጉልስታፍ ቸርች I'm looking almost on the way but I'm looking for the right gate። ተመልካቾቼ ትክክለኛውን የጉልስታፍ መግቢያ እየፈለኩት ነው። አብራችሁን ቆዩ። ኦልሞስት ቀርብ ያለው በእግሬ እየተጓዝኩኝ ነው። ተመልካቾቼ ዛሬ በጣም ለየት ያለ ነው። እንግዲህ እግር መንገድ ይበዛዋል። ቦታው የማይታወቅ ነው። በጣም በቅዝቃዜ የተሞላ ነው። ቢሆንም ዌልካም ቱ ኦስሎ፣ ዌልካም ቱ ኖርዌይ ጋይስ። ሂር ኢዝ ዘ ሚድል ኦፍ ዊንተር አም ኦልሞስት ክሎዘስት ቱ ጉልስታፍ ቸርች። ስቴይ ዊዝ ሚ ዚስ ኢዝ ቲኔን ባንክራፍት። ተመልካቾቼ እንግዲህ ፎልክ ሙዚየት የሚባለው ቦታ ላይ እየቀረብን ነው። ከፎልክ ሙዚየት ጎን ነው የሚገኘውና ዊንተር ለአገሪቱ በቃ እንደ አንድ መልካም እድል ነው የሚታሰበው እንጂ እንደ መጥፎ እንደማይታሰብ ነው የምነግራችሁ። ሌላው ደግሞ ምንድነው እንግዲህ ዊንተርን አትለምዱትም። አሁን ለምሳሌ ዊንተር ስፖርት ይወደድ ምናምን እንጂ በጋ ደግሞ ካልመጣ ያው ሰው ዊንተር ላይ ደግሞ መሀል ላይ ደግሞ ይሄን ሀገር ጥሎ ቫኬሽን የዊንተር ቫኬሽን ይባላል። አንድ ሳምንት ሊሆን ይችላል። ስራ ያለው ሰው እንዳለ ስራውን አቋርጦ ከስራው ከዋናው ቫኬሽን ላይ ቀንሶም ይሁን በተለያየ እንደ ስራውና እንደ ትምህርት ደረጃው እንደሚሰራበት እንትን አቋርጦ የመሄድ ነገር አለ ማለት ነው። እስቲ እኔም አሁን ይሄ የከበብኩት አጥር ብሔራዊ ሙዚየም የሚባለው አጥር ላይ ነው ያለሁት። ጉስታፍ ቸርች ይሄን አጥር ተከትሎ ውስጥ ነው ያለው። መግቢያውን ስላላወቅኩት ነው። እዚህ ጋር የምታዩት ቅድም በዛ ላይ ያዩዋችሁ የበረዶ ስፖርት እንቅስቃሴ ከህፃናት ከነቤተሰብ የሚያደርጉበት ነው ዊንተር ስለሆነ እሱ በዛኛው በኩል ገብቼ አሳይቻችኋለሁ። አሁን ቀርብ ያለው ጉስታፍ ቸርች የሚለው ጋር ከፎልክ ሙዚየም ብሔራዊ ሙዚየም የሚባለው አንዱ ከሚገኘው ብሔራዊ ሙዚየም እሱ ጋር እንገባና አብራችን ቆዩ። ተመልካቾቼ የባስ መቆሚያው ጋር ደርሻለሁ። ብሔራዊ ሙዚየም የሚለው ጋር ለመግባት ብዙ ሩቅ የሚባል አይደለም። ከባስ በሩ ጋር ቆማችኋል። 2-3 ደቂቃ ነው። እኔ ቦታውን ስላላወቅኩት ቀድሜ ስለወረድኩኝ ነው ትንሽ እንትን ያለኝ። Here is ፎልክ ሙዚየም in Oslo። ተመልካቾቼ እንግዲህ ፎልክ ሙዚየም ይሄንን ይመስላል መግቢያው።
በጣም ለማየት የጓጓሁት ጉልስታቭ የኖርዌይ ብሔራዊ ሙዚየም። Hello everyone, here is a Norwegian folk museum. The main gates. But I don't know how the entrance. I saw a lot of tourists here. Cafe. And if you need a ticket or እስቲ ውስጥ ገብቼ ደግሞ ያለውን ነገር ለመቅረጽ ልሞክር። ቲኬት የሚፈልግ ሰው አነስተኛ ካፌዎች አሉ። የሙዚየሙ ቡቲክ አለ እንደምታዩት። ቡቲክ it's a museum boutique guys. If you need some cultural Norman it reflects the Norwegian culture የኖርዌይ ባህልን የሚያመለክት ልብሶች አሉ እንደምታዩት ተመልካቾች። እነዚህ ልብሶች ብዙ ጊዜ የኖርዌይ ባህላዊ የየክልሉ ለምሳሌ የአዋሳ የተለያዩ ብሔር ባይኖሩም የየራሱ ክልል ኦስሎ፣ ስታቫንገር፣ በርግ እነዚህ ባሉ ግዛቶች የየራሳቸው አለባበስ ስላላቸው እነሱን ያማከለ ነገር አለ። እዚህ ጋር የምታዩት ሞር ዘመናዊ ሳይሆን የተደባለቅ ነው። በጣም ባህላዊም ነገር አይደለም። ያው ኖርማል ሾፕ ነው። እስቲ ወደ ሙዚየሙ ለመግባት ልጠይቃቸው ምን ያህል ነው። Okay, hi, how are you? So it's folk museum, yes. So it's big area or how? It's Gullestad Church, the same with ticket here, or so I follow. Okay, this is the area, yes. So how much is the price? 200 kroner. How much? Do you know how much in dollar? Approximately $20. Okay, okay. I'll take it. Thank you. For one person. Yes. ተመልካቾች እንግዲህ ካፌዎች አሉ እዚህ ጋር እንደምታዩት የቻይና ድራጎን አይነት ነገር ይመስላል። እንደምታዩት አነስ ያለ ካፌ በጣም ትልቅ ኤሪያ የሚሸፍን guys. Here is a cafe inside the folk museum. So if you need cafes to eat here. Hi, can I get coffee with is lactose free? ተመልካቾች ወደ ጉልስታቭ ሽርክ ለመሄድ ወደ ቸርቹ ለመሄድ እንግዲህ እየጠበኩት ነው። እዚህ ጋር ይኸው እንደምታዩት በጣም አስገር Hi, hello. How are you? Good. Nice to meet you. What's your name? Ivan. Ivan, nice to meet you. My name is Ermias. Just I'm looking for Gustav Church. So it's we'll be heading up there quite thank soon. you so much. Really appreciate you guys. Your dress is wonderful. It's like the north. Which part of Norway the dress? This is from Hallingdal. Hallingdal. The same place as the church. Okay. It was moved from Hallingdal in the 1800s. Okay. So it's almost similar to other churches of other parts of Norway, or definitely. It's actually it was reconstructed and modeled after a different state church. Okay. Actually, called Borgun. Okay. I just have to keep an eye open. Yeah, I understand. It's okay. It's okay. So we are together now. We are exploring inside. Of course. Thank you. See you. Take care. ተመልካቾቼ እንግዲህ ወደ ውስጥ ገብተን ደግሞ ከቱር ጋይድ ጋር አንድ ላይ እንጎበኛለን። እንደምታዩት የኤግዚቢሽኑ መግቢያ ያለው guys, a lot of tourists together today. I'm about to explore with some of the teams. My name is Ivan. First, a brief introduction to the museum. This museum was founded in 1894 by a guy named Hans Ohl.
he volunteered in the National Library for a while, and then he went on to be quite active in the development of the first arts and industry museums in Oslo, and then went on to be the founder of this museum. His vision for this museum was to bring Norwegian material cultural heritage closer to the general population. And as we'll see on this tour, which is a sort of highlight tour, he wasn't the first to have this idea. The last Swedish-Norwegian king from when Norway and Sweden was still in a personal union opened his own personal collection of artifacts or buildings meant to be open to the public, with the same intention of bringing cultural architecture and material culture closer to the population in the city. The very first buildings that were moved to this museum were typically really grand examples of farmhouses and not really typical homes of the average Norwegian. But since then, we've broadened sort of the repertoire of buildings that have been moved here to include working class homes and also more contemporary homes. So, for instance, we have a apartment complex with several apartments from the 1800s, the 1960s, and also one apartment modeled after what it would have looked like in a Norwegian Pakistani home in the early 2000s. Really recommend checking that out as well. But today we're going to be looking at the Hovestue, or the Hove farmhouse, and Gol stavkirke, the stave church in the museum. And these are two of our most prized buildings. So logo ራሱ it's the king logo. ተመልካቾች አሁን ደግሞ ወደ ውስጥ ገብተን ጉልስታፍ ቸርችን ውስጡ ምን ይመስላል የሚለውን ነገር ቀስ እያልን አብረን እናያለን። እንግዲህ ተመልካቾቼ ይሄ የኖርዌይ ታሪክ በቤተ ክርስቲያን ዙሪያ እንደምታውቁት ኖርዌይ ከጣዖት አምልኮ ቪኪንጎች ኖርዌይን የጣዖት የፍቅር አምላክ፣ የአደጋ የሚከላከል አምላክ፣ እሳት ማቃጠል ምናምን ህዝቡን ካስገበሩ በኋላ ቀጥታ ክርስትና በጦርነት ወደ ኖርዌይ ሲገባ ኖርዌይ ብዙ የጣዖት አምልኮሾችን ወደ ቤተ ክርስቲያንነት የመለወጥ ነገር ተካሂዷል። ይሄ ከጀርባ የምታዩት እንዳያችሁት በጣም ታሪካዊ የሆነ የኖርዌይ guys behind me the one who famous Gullestaf Church. The church is built medieval age around 18. Guys, I will show you inside. Stay with me. ተመልካቾቼ እንግዲህ እንደምታዩት ውስጡ ከውስጡ ባሻገር ውጪው ሙሉ ገጽታው when you see it the whole building is standing, it's amazing. It's written institute, I think, I don't know which language is that, is the top. It's written some language, guys. ተመልካቾቼ እንደምታዩት ይሄ በጣም ጥንታዊ የሆነ ቤተክርስቲያን ነው። በአሰራሩ ሁሉ ነገሩ ይሄ ነው ጉልስታፍ ቸርች የሚባለው። After this, they signed a treaty that stated that a window of opportunity while the Swedish team was still making war. እንግዲህ ቤተ ክርስቲያኑ ውስጡ ይሄንን ይመስላል። ውድ ተመልካቾቼ ውስጡ ሲከፈት በጣም ለየት ያለ ነገር ነው ውስጡ ያለው። ውስጡ ሲከፈት ደግሞ ገብተን ያለን እንግዲህ ተመልካቾቼ ይሄ ቤተ ክርስቲያን በጣም በኖርዌይ ታሪክ ውስጥ እጅግ ጥንታዊ ከተባሉት ውስጥ
አንዱ ነው ጉልስታፍ። ጋይስ we are in ጉልስታፍ church, one of the oldest church in Norway. Today we are arrived. Stay with me inside. I will show you inside, okay guys? ተመልካቾቼ እንግዲህ ጉልስታፍ ቸርችን ውስጡን አብረን እናያለን። አልተከፈተም፣ ሲከፈት ዞር ዞር እያልኩ ዙሪያውን አሳያችኋለሁ። አብራችን ቆዩ። እንግዲህ ህንፃው እንደምታዩት በተለያየ ባረጁ የእንጨት ዲዛይኖች የተቀረጸ ነው። ተመልካቾቼ ይሄ ከዓለም ቱሪስቶች መጥተው የሚጎበኙት ቦታ ነው። በ18ኛው ክፍለ ዘመን የተሰራ ነው። በጣም ጥንታዊ ነው። ይሄ የምታዩት አሁን የተቀረጸ እንጨት እንዳይመስላችሁ፣ በጣም የቆየ ማለት ነው። የምታዩት አርማዎች አሁን በእጅ የራሱ ብነካው ይኸው የቤተ ክርስቲያን መደወል አይነት ነገር ያለው ነው። This church is built in around 18 medieval age, guys. One of the most oldest church in Norway. Cool stuff. ይሄው የእንጨቶቹ ይሄው እንዳጥር የቸርቹ መግቢያ እንዳጥር የተሰራ ነውና ራሱን የቻለ የተለየ ውበት አለው። ተመልካቾች እንደምታዩት ገና ነው። ውስጡን ደግሞ በደንብ ሲከፈት አሳያችኋለሁ ጋይስ። በጣም ራሱን የቻለ ውበት አለው። በጣም ቱሪስቶች ስለተጨናነቀ በደንብ ማሳየት አልቻልኩም እና ቀስ እያልኩ ደግሞ ሲከፈት ዞር ዞር እያልኩ አሳያችኋለሁ። Guys, here is the whole structure of the building. What amazing construction, guys. What a marvelous building, you know. እንደምታዩት በረዶ ለመከላከል እንዲችል ተደርጎ ትንሽ የቻይና እና የጃፓን የህንፃ ምህንድስና ጥበብ አይነት ነገር አለው። እንደምታዩት ተመልካቾቼ በጣም ይገርማል። እንጨት በእንጨት እንዴት ደራርበው እንደሰሩት እንግዲህ በ18ኛው አካባቢ የተሰራ ነው። በጣም የድሮ ነው። እንጨቱ እንዴት እንደተነባበረ እኮ አልገባችሁም። በካሜራ የምታዩትና በእውነት የምታዩት ደግሞ የተለየ ነውና በጣም ይገርማል። በዛ ጊዜ እንደዚህ አይነት ጥበብ የሰው ልጅ መቀበሉ ራሱ በጣም ነው የሚገርማችሁ። Guys, here is one of the older church in Norway. Good stuff. And now the whole area is surrounded by farm, guys. ይሄንን ይመስላል። እስቲ ወደ ውስጥ ደግሞ ከተከፈተ ውስጡን ለማሳየት ሞክራለሁ። እንደምታዩት በጣም ጥንታዊ የሆነ ፋድል የኖርዌይ በኖርዌይኛ ተጽፏል። ቀጥታ ደግሞ የቤተ ክርስቲያኖች እንደምታዩት መቅደሱ ይመስላል። ተመልካቾች But we do know that state churches could last for very long. እንግዲህ ውስጡ ጨለም ይላል። ተመልካቾች about to explore inside ጉልስታፍ church, guys. ገረመኝ የሚመለከቱበት እነዚህ ቀዳዳዎች ራሱ ቸርች ውስጥ እዚህ ላይ ቆመው ወደ ውጪ የመመልከት ነገር አለ። በጣም ፐርፐዝሊ የተቀደደ ባላማ የተቀደደ ቀዳዳ ነው የሚታየኝ ተመልካቾቼ። Guys, here is Gullestad Church. This is most one of the oldest church in Norway. There are only 28 left today. እንግዲህ ተመልካቾቼ ጉልስታፍ ቸርች ይሄንን ይመስላል እንደምታዩት። Here is one of the oldest church in Norway, guys. Gullestad Church.
So stay with me. Here is inside the church. One of at 2 o'clock though, if you want to go. የሚቀጥለው እንግዲህ የሚቀጥለው ቱሪስቶች ደግሞ እዚሁ ይቆያሉ። እነሱ እስኪያገኛ ደግሞ አብረን የቀረውን ቦታ ዙሪያውን እየጎበኘን ነው ተመልካቾቼ። ውስጡ ብዙ ቱሪስት ስለነበረ ብዙ ለማውራት አልተመቸኝም። ቢሆንም ግን ቡልስታፍ ቸርችን ውስጡ አሁን ያያችሁትን ይመስላል። እጅግ የሚያምር የዊንተር ቫይብ አለው ተመልካቾቼ፣ እንደምታዩት ነው። እስቲ የሚለውን እንስማ። In the context of these other buildings is that it was quite common for state churches or churches in general to be in private ownership. So we do know that the owners of the house behind you there also owned a state church, just a different one, different part of Norway. So it's sort of a constructed setting here. This was before the museum was founded, and it wasn't the focus on historical accuracy and local building styles wasn't as big. The goal was more or less to make a sort of a Bellevue or like a postcard-esque picture. So it was a bit more constructed than the rest of the museum is today. It's a little bit more accurate as how in terms of how different parts of Norway looked and how they constructed the buildings in relation to each other. I need to lock the door here and I'll be right out. Thank you. Try to explain everything. ተመልካቾቼ እንግዲህ ሁሉን ነገር እሱ ለማስረዳት ሞክሯል። ውስጥ ያለው እንደምታዩት ነው። ኢንጆይ እንዳረጋችሁ አስባለሁ። ጨለም ይላል፣ ውስጡን ግን ማየት አልቻልንም። እንግዲህ ይህ ህንፃ እንደምታዩት የአሁኑ የቸርቹ ትንንሽ ደግሞ የተዘጉ ናቸው፣ ግን ውስጣቸው ዝግ ነው። ብዙ ነገሮቹ ምንም የላቸውም፣ ሰው የላቸውም። ፕላስ ደግሞ እንግዲህ አሁን ዊንተር ላይ ሆኖ ነው እንደዚህ ሰው የበዛው። ሰመር ላይ ደግሞ በእጥፍ ነው ማለት በጣም ይጎበኛል። ይሄ በጣም ጥንት እንደምታዩት ጥንት የተሰራ ቸርች ነው። ተመልካቾቼ ቅድም እንዳሳየዋችሁ ውስጡ ይሄንን ይመስላል። ተከፍቶ እንዳያችሁት በአጠቃላይ የጥንታዊ ትውልድን ተሻጋሪ የሆነ እንጨት ነው። እንጨት እንግዲህ ሳይበሰብስ ይህን ያህል ዓመት ሊቆይ እንደሚችልም የምንመለከትበት ሁኔታ አለ። በዛ በነበረው ትውልድ እንግዲህ ይህንን ለምን ማለፍ እንደማይፈቀድ አልገባኝም፣ ግን የሚነሳ እንጨት ነው። ወደ ቅድስተ ቅዱሳን እንደሚባለው ነው መሰለኝ። እንደምታዩት ህንፃው እንግዲህ የሙቀት ሲስተም፣ እነዚህ ሙቀት የሚያመነጩ የውሃ ሲስተም በብረት የተሰራ ነው። ኢንስታሌሽን ኤቭሪ ፋሲሊቲ ቢካዝ ኦፍ ዊንተር የበረዶ ሀገር ስለሆነ በዚህ መልኩ ካልሆነ መቋቋም አይችልም ማለት ነው። ይሄንን ይመስላል። ትንንሽ ቤቶች አሉ። በጣም አስገራሚ ነው ተመልካቾቼ።